በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። ክብሩ ከፍ ከፍ ያለ ይሁን አምላካችን እግዚአብሔር። ዛሬ በአዲስ ቪዲዮ ተገናኝተናል። መጀመሪያ መዝሙሩን ዘምርና ስለ መዝሙሩ አንዳንድ ነገሮች እናወራለን። ያው ባለፈው ጊዜ እንዳልኳችሁ ይሄ ዩቲዩብ ላገለግልበት ያሰብኩበት መንገድ ምንድነው? መዝሙሮችን እንወቅ መዝሙርን እንወቅ በሚል ነው የዚህ ዩቲዩብ ዓላማ። እና መዝሙሮችን ስንዘምር የመዝሙሩን መልእክት መረዳት፣ አንድ መዝሙር እያንዳንዷን መስመር ብንተነትን በጣም ረጅም ብዙ ትንታኔ ያለው፣ ግን እኔ አንኳር ዋና ሐሳቡን ብቻ ነው የምናገረው እና በጥልቀት እያንዳንዷን ከተናገርን በጣም ብዙ ጊዜ ስለሚፈጅ ማለት ነው የመዝሙሩን ዋና ዓላማ። እና መዝሙር በሁለት መንገድ ነው፣ ስጋዊ ነገር ብቻ አይደለም። ተባርክ ያለው ተቀድሽ ያለው ርስቴ ሰፋ ስንል አሁን ለምሳሌ መዝሙር ላይ ርስቴ ሰፋ ካለ አንድ ሰው ርስቱን ወይም ቤቱን፣ ንብረቱን፣ ሀብቱን፣ ስጋዊ በረከቱን ያስባል። ከዛ ይልቅ ግን ሰማያዊ ርስት እንዳገኘን እግዚአብሔር አምላካችን ወደ ሰማይ ኢየሱስ ክርስቶስ ወደ ሰማይ ሲሄድ ሐዋርያትን ምንድነው ያለው? ስፍራ ላዘጋጅላችሁ ነው የሚሄደው እና በሰማይ ስፍራ እንዳለን ርስታችን እንደሰፋ ነው። ርስቴ ሰፋ የሚል መዝሙር ምናልባት ቢኖር፣ ስለዚህ በሁለት መንገድ ነው የምንረዳው ማለት ነው። አንደኛ የስጋ በረከቶቻችንን እያሰብን፣ ሁለተኛ ደግሞ በስጋም በነፍስም አምላካችን ፈጣሪያችን ያደረገልንን እያሰብን ነው ምንዘምረው ማለት ነው እንጂ ስጋዊ ነገር ብቻ ወይም እንደዚህ ሆነልኝ፣ እንደዚህ ተደረገልኝ፣ እንደዚህ ሀብታም ሆንኩኝ ምናምን አይደለም። በሱ ማመስገን አያስፈልግም ማለት ሳይሆን እሱን እንደ ሁለተኛ ነገር ነው የምናየው። ዋናው ነገር እኛ አምላካችን እንድናመሰግን የሚገባው በየቀኑ በየደቂቃው ሁሌም ማውራት የሚገባን ነገር ቢኖር ክርስቲያን የሚለው ክርስቲያን የሆነው በክርስቶስ ነው፣ ክርስቶስ ከሚለው ነው። እና ክርስቶስ ለኛ የከፈለውን ዋጋ እለት በየደቂቃው በየሰከንዱ ማሰብ ያለብን ሰማያዊውን ስፍራ የተደረገልንን ነገር ስለኛ የተከፈለውን ዋጋ እንጂ ስጋዊ ነገር እንደ ጭማሪ ነው፣ እንደ ዳረጎት፣ እንደ ምርቃት ማለት ነው። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላው እንደ ዳረጎት ይጨመርላችኋል፣ ወይም እንደ ምርቃት ማለት ነው። እና ዋናው ዕቃ ሳይሆን ትልቅ ዕቃ ተገዝቶ ትንሽዬ ዕቃ እንደሚመረቅ ነገር ነው የዚህ ዓለም እኛ በጣም የምንጨነቅበት ጉዳይ ማለት ነው። ስለዚህ የተደረገልንን ጤናችን ተመልሶ ከሆነ ኑሯችን ተሻሽሎ ከሆነ የተደረገልንን በጣም ፎከስ አድርገን እሱ ላይ አስምረንበት ድሮ እንዲህ ነበርኩ አሁን ግን ለዚህ በቅቻለሁ ብለን እሱ ዋና ነገር አይደለም። በእርግጥ ማመስገን አለብን፣ ልክ ነው። የተደረገልንን ነገር በህይወታችን በረከት የተሰጠንን ነገር ሁሉ ማመስገን አለብን። ሁሌም ማመስገን አለብን፣ ማመስገን ይገባል። ሁሉም ነገር በእግዚአብሔር ስለሚሆን ማለት ነው። ከኔ የሆነ ምንም የለም የሆነ ሁሉ ባንተ ነው ብለን ማመስገን አለብን። ነገር ግን ዋናው ግን በህይወታችን ሁሌ ሊገርመን የሚገባው ሊደንቀን የሚገባው ሞት ተፈርዶብን በነበረበት ሰዓት በምንም አይነት መስፈርት ልንድን የማንገባ አምላክ ለመሆን ሽተን አምላክን ክደን ከገነት ተባረን የነበርን ሰዎች ሆነን ሳለን ከ5 ቀን ተኩል በኋላ ከልጅ ተወልጄ አድንሃለሁ ብሎ በገባው ቃል መሰረት ከ5500 ዘመን በኋላ ማለት ነው። ይሄ ሊረሳ ማይገባ የምስጋና መስመራችን መሆን አለበት ማለት ነው። ዋናው ምስጋና እለት የምናመሰግነው ይሄ መሆን አለበት፣ ያኛውም እንዳለ ሆኖ ማለት ነው። እና እኚህ ነገሮች መንፈሳዊና ስጋዊ ትርጉማቸውን እናይና የመዝሙሩ ዋና መልእክት እናያለን ማለት ነው፣ እንመለከታለን። ለዛሬ አንድ መዝሙር ነው ይዤ የመጣሁትን መዝሙር እዘምርና ከዛ ወደ ዝርዝሩ ወደ መዝሙሩ ዓላማ እንገባለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን።
አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳ ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማናፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን ያወቀ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። በዓለም ስፍራ ባይኖረኝም ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሄድ ወደ ሌላ። ጌታዬ ሆይ በፍለጋ ወጣው ከመቃብር ስመሰክር እኖራለሁ ስራህን ስናገር። አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ቀለክተ ጊዜን አይተ ሰውን የማትከዳ ያለ ወረት ትመጣለ የኔን ልትረዳ። ከኔ ሊያ ወንድሞቼ ባልስተካከልም ማማ ሆነ ከፍ አረከኝ አንተ ሰው አትልም። አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። እንደ እናት ልጅ እንዳልቆጥር ከዚህም ትበልጣለ ካንተ በቀር ያፈቀረኝ ምንድር ስለሌለ። ስለ ስም መነቀፌ ክብሬ ነው ማረጌ በምን መንገድ ላስደስት እንደምን አድርጌ። አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ቀለክተ ጊዜን አይተ ሰውን የማትከዳ ያለ ወረት ትመጣለ እኔን ልትረዳ። ከኔ ሊያ ወንድሞቼ
ባልስተካከልም ማማ ሆነ ከፍ አረከኝ። አንተ ሰው አትልም አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ስለ መዝሙሩ ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የቀሲስ አሸናፊ ገብረ ማርያም መዝሙር ነው። ያው እንግዲህ እንደምታውቁት አሽዬን በጣም ብዙ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ጠቅላላ የሚያውቀው የሚወደው ዘማሪ አገልጋያችን ነው። ስለሱ ሌላ ጊዜ በጣም ረጅም ፕሮግራም መስራት አስባለሁኝ። በጣም ስለምወደው በጣምም ደግሞ ስለተማርኩበት በጣም በህይወቱም በሁሉም ነገር ስለተማርኩበት ወደ አገልግሎትም ስመጣ ብዙ ነገሮችን መንገድ ያስያዘኝ ስለሆነ ስለሱ ሌላ ጊዜ ሙሉ ፕሮግራም እናወራለን፣ ከህይወቱ እንማራለን ማለት ነው። እና የሱ መዝሙር ነው። አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? እና መጀመሪያ አካባቢ እንዳነሳሁት አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ የሚለውን በሁለት መንገድ እናያለን ማለት ነው። አጥቷል ጎሎበታል ብለህ ሳትንቀኝ ስለ ኑሮ ማሰብ እንችላለን። ከትላንት ዛሬ ስለምንሻል ብዙዎቻችን ካለፈ ህይወታችን ያሁኑ ስለሚሻል ሰርተን ተለውጠን ሊሆን ይችላል፣ ታመን ድነን ሊሆን ይችላል። የተለያየ ሰው የራሱ የሆነ የሚያመሰግንበት ስጋዊ ነገር ይኖረዋል። ስለዚህ አጥቷል ጎሎበታል ብለህ አልናከኝም፣ ለዚህ ያድርሰኛል። በጽድቅ አይደለም ለዚህ የደረስኩት፣ በጸሎት ትጋት አይደለም ለዚህ የደረስኩት፣ በቸርነት በምህረትህ እንደ ሰው ፊትን አይተህ አጥቷል ጎሎበታል ብለህ ሳትንቀኝ ጸሎቴን ሰምተህ ለዚህ ያደረስከኝ ብለን ስጋዊ ነገራችንን መባረካችንን በህይወታችን የተደረገልን ነገር እያሰብን እንዘምራለን። አንደኛ። ሁለተኛ ደግሞ አተን ጎሎብን ነበረ። ገነትን የሚያህል ቦታ አተን ነበረ እና እግዚአብሔርን የሚያህል አባት ገነትን የሚያህል ቦታ አተን ከገነት ተባረን አተን ጎሎብን ነበረ ማለት ነው። እና ከዛ ከጎደለብን ህይወት ከተባረንበት ቦታ ሳይንቀን ማለት ነው ሳይንቀን ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደ ሕፃን ተመላልሶ ለኛ ሲል ማለት ነው ዙፋኑን ለቆ ፍቅር ከዙፋኑ ሳበው ወልድን ከዙፋኑ ፍቅር ሳበው ተብሎ እንደተነገረ ከዙፋኑ ወርዶ እንደ ሰው ተመላልሶ 33 ዓመት በምድር ላይ ተመላልሶ ስለኛ ዋጋ ከፍሎ ያደረገውን ስናስብ ጽድቅ ጎሎናል፣ አጥቷል ጎሎበታል። ጽድቅ ጎሎናል። ጽድቅ ቢኖረን እንኳን ጽድቃችን የመርገም ጨርቅ ነበረ። በኦሪቱ ጊዜ ጽድቃችን የመርገም ጨርቅ ሆኖ የተቆጠረበት ዘመን ነበር። ምንም አይነት መስፈርት ከኛ ሳይኖር ንጹህ በግ ክርስቶስ ስለኛ ታረደ። አጥቷል ጎሎበታል አተን ጎሎብን ሳለ ሳይንቀን እንደ በደላችን ሳይጸየፈን መጥቶ በእኛ ቦታ የኃጢአታችንን ክርፋት ለማመልከት የኃጢአታችንን ሽታ የኃጢአታችንን መቆሸሻችንን ለማሳየት በበረት ተወልዶ ንጉስ የሰማይና የምድር ንጉስ በረት ውስጥ ብርድ ውስጥ ሲወለድ አራስ ልጅ እንግዲህ የምታውቁ ከሆነ ቶሎ ነው የሚሸፋፈነው። ቶሎ ሽፍንፍንፍን አድርጎ ምናምን ነው በሆስፒታል ውስጥ ሲወለዱ ህፃናት አራስ እናቶቻችን ወደ ብርድ እናቶቻችን ራሱ አይወጡም ወደ ብርድ እንኳን ህፃኑ እና ህፃኑ ሲወለድ ክርስቶስ ሲወለድ በከብት በረት መቆሸሻችንን ሳይጸየፈን። ስለዚህ አተናል ጎሎብናል፣ ነገር ግን አጥቷል ጎሎበታል ብሎ ሳይጸየፈን ለዚህ ያደረሰን ለዓመተ ምህረት አሁን ያለንበት
ዘመን ዓመተ ምህረት ነው። ከዓመተ ዓለም ወይም ከዓመተ ፍዳ ወይም ከኦሪት ለዚህኛው ብዙዎች እናንተ የምታዩትን ለማየት ተመኝተው ነበረ፣ ነገር ግን አላዩም። እናንተ አይኖቻችሁ ይህንን ያዩ ንዑዳን ክቡራን ናቸው ይላል ቅዳሴ ላይ። ስለዚህ ይህንን ዓመተ ምህረት ስላየን ለዚህ ስለደረስን አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ ነው የመዝሙሩ ዓላማ። እና እንደነገርኳችሁ መዝሙሩ በሁለት መንገድ ነው የምናየው ብለናል። በስጋና በነፍስ የተደረገልን እያሰብን ነው። እና ያጣ የጎደለበትን የተሰደደውን አዳም የደህየውን አዳም ስለጎበኘው አጥቷል ጎሎበታል እንላለን ማለት ነው። እና ከባርነት ወደ ልጅነት ከትላንት ህይወት ወደ አሁን ህይወት የተሸጋገርንበትን እናስባለን። ሐዘን፣ ጽልመት፣ ክፉ ዘመን ቢገጥመኝም እንኳ ሐዘንና ጽልመት ወይም ክፉ ዘመን ገጥሞን ነበረ ማለት ነው። ያ አሁን ያልኩት የኦሪቱ ዘመን ማለት ነው። ጽድቃችን የመርገም ጨርቅ የነበረበት ዘመን የኦሪቱ ዘመን፣ ሐዘን፣ ጽልመት የጨለማው ዘመን ነው ብለን የምናስበው። ሐዘን፣ ጽልመት፣ ክፉ ዘመን ቢገጥመኝም እንኳ እና ታሪክ ሆኖ አልፏል። አሁን ታሪክ ሆኖ አልፏል። ለዚህ ነው የምናመሰግነው። ምስጋናችን ሁሉ ምን ላይ ያተኮረ መሆን አለበት? ከዓመተ ዓለም ወደ ዓመተ ምህረት የተሸጋገርንበት ምንም አይነት የኛ ቅንጣት ተሳትፎ ሳይኖር ክርስቶስ ስለኛ ቤዛ ካሳ ሆኖ ስለኛ ተሰቅሎ ስለኛ ሞቶ ከግራ ቁመት ወደ ቀኝ ቁመት ወይም ደግሞ ከሲኦል ወደ ገነት መልሶናል። ስለዚህ የተከፈለልን ዋጋ ትልቅ ስለሆነ ያንን እያሰብን እንዘምራለን። ሌላ ደግሞ እዚህ ጋር በጣም ደስ የሚለኝ አንድ አለ። ከነ ኤልያብ ወንድሞቼ ባልስተካከልም ባለፈው ቪዲዮ ላይ አንስቼው ነበረ የዳዊትን ታሪክ እና እነ ኤልያብ ወንድሞቹ አሉ፣ ትልልቆቹ ዝነኞቹ በሰው አይን ሞልተው የሚታዩ አሉ። ከነሱ ጋር ባልስተካከልም ማማ ሆነ ከፍ አረከኝ። ማማ ታውቃላችሁ፣ ማማ ከፍ ተደርጎ የሚሰራ አካባቢን በደንብ ለማየት እንዲመች ተደርጎ የሚሰራ ማማ አለ። ስለዚህ ማማ ሆኖ ከፍ ያደረገን የተሸከመን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ከእረኝነት ከተረሳበት ኢቭን አባቱ ከልጆች ቁጥር ውስጥ እንኳን የልጆች ቁጥር ውስጥ አላስገባውም ነበር። ልጆችህ እነማን ናቸው ሲባል የተረሳ ነበረ ቅዱስ ዳዊት። ነገር ግን ከዛ አንስቶ ከፍ አደረገው። እንደ ዳዊት እኛንም ከፍ አድርጎ ንጉስ አድርጎ ሊሆን ይችላል። ከድህነት ወደ ተሻለ ሀገር ራሱ ቀይረን ከኢትዮጵያ ወደ ተሻለ ሀገር ወይም ወደ ፖዚሽን በስልጣን ሊሆን ይችላል፣ በተለያየ መንገድ ተሻሽለን ሊሆን ይችላል። ያንን ግን ያደረግነው ከኛ አይደለም። ሁሉም ነገር ከኛ አይደለም እና እግዚአብሔር ረድቶን ነው ለዛ የደረስነውና ከነ ኤልያብ ወንድሞቼ በመስፈርት ደረጃ ባልስተካከልም ማማ ሆነ ተሸክመህኝ ከፍ አደረከኝ። በስጋዊም ብንመለከት ከመላእክት ንጹሃን ናቸው። ከመላእክት ዘንድ መላእክትም የሰው ልጆችም ያጠፉት አንድ አይነት ጥፋት ነው። ንቁም በህላዌነ ብሎ ቅዱስ ገብርኤል ባለንበት እንረጋጋ ሲል፣ ሳጥናኤል ግን አምላክ የመሆን ፍላጎት እኔ ነኝ አምላካችሁ ብሎ ለእሱ እንዲሰግዱለት አረገ። ስለዚህ አምላክ የመሆን ፍላጎት ጥረት ነበረው ማለት ነው። ስለዚህ አምላኩን ክዶ እኔ ነኝ አምላክ ማለትና አዳምና ሔዋንም ይህን ስትበሉ እንደ አምላክ ትሆናላችሁ ሲባሉ መብላታቸው አንድ አይነት ጥፋት ነው። ሁለቱም አንድ አይነት ጥፋት ነው። ከመላእክትም ወገን የሳቱ አሉ፣ ከሰው ልጆችም ወገን የሳቱ አሉ። ነገር ግን ስለ መላእክት አልሞተም፣ አልተሰቀለም፣ ስለነሱ ቤዛ አልሆነም። ስለኛ ግን ቤዛ ይሆናል። እጅግ በጣም የሚገርም ታሪክ ነው። እንደው ሰውን ምንኛ ወደደው ብሎ መላእክት የተገረሙ የተናገሩበት ምክንያት ይሄ ነው። እንዲሁ ዓለምን እንዲሁ ወዶታል፣ እንዲሁ ያለምንም መስፈርት ማለት ነው። እና ይሄ ተነግሮ የማልቅ ቸርነቱ ተነግሮ የማልቅ ምህረቱ ነው። ስለዚህ ማማ ሆኖ ከነ ኤልያብ ወንድሞቼ ባልስተካከልም ወይም እንደ መላእክት ባልሆንም ወይም ሌላ የሆነ ያለኝ
የምስጋና ትጋት ወይም ያለኝ የጽድቅ ስራ ምንም ሳይኖር ማማ ሆነ ከፍ አረከኝ። ስለዚህ በሁለት መንገድ ነው የምናየው ማለት ነው። አንደኛ በጽድቅ አሰበን፣ ካሳ ሆኖ ስለኛ ቤዛ ሆኖ ራሱን ከፍሎ ወደ ጽድቅ መለሰን፣ አንደኛው ነው። ሁለተኛው ደግሞ በህይወታችን በኑሯችን አሁን ያለንበት ቦታ ሁላችሁም ብታስተውሉ አሁን ያላችሁበት ቦታ በእናንተ ጥረት አይደለም፣ በእግዚአብሔር ምሪት ነው። እግዚአብሔር እናንተ የተለየ ዕውቀት የተለየ ለእግዚአብሔር ጽድቃችሁ ከሌሎች ተመርጣችሁ ኢቭን በህይወት ያለ ነው ያለ ሞት ነው እና የሞቱትን ብናወዳድር ወይም በሆነ አደጋ የደረሰባቸውን ሰዎች ብናወዳድር እኛ ጻድቅ ስለሆንን አልሞትንም፣ እነዛ ኃጥአን ስለሆኑ ሞቱ። ያስኬዳል? አያስኬድም። እንዲሁ ነው በቃ ምህረቱ ቸርነቱ በስቶልን ነው። እና ከነ ኤልያብ ወንድሞቼ ባለስተካከልም ማማ ሆነ ከፍ አረከኝ፣ በኑሮ በህይወት በነፍስ በጽድቅ ከፍ አረከኝ ብለን ነው የምንዘምረው። ሌላው ስለ ስምህ መነቀፌ የምትለዋን እናገርና እዚህ ላይ አቆማለሁ ማለት ነው። ስለ ስምህ መነቀፌ ክብሬ ነው ማዕረጌ። በስሜ ብዙ መከራ ይደርስባችኋል፣ በስሜ ትሰደዳላችሁ። ብዙ ይሄ ሰፊ ነው። ክርስቶስን ብለው ሐዋርያት ቅዱሳን ሐዋርያት በካታኮምብ በየጉድጓዱ በየምናምኑ እየሸሹ ወንጌልን አስፋፍተው ስለ ስሙ ተሰደው ስለ ስሙ ተነቅፈዋል። እና ስለ ስሙ መነቀፍ ስለ ስሜ ብዙ መከራ ይደርስባችኋል በተባለው መሰረት ቅዱሳን ብዙ የቅዱሳን ታሪክ እንግዲህ በጣም ብዙ ነው። ብዙ ዋጋ ከፍለው አባቶቻችን እቺን ቅድስት ሃይማኖት እስከዚህ ደቂቃ አብቅተውልናል። ይሄን እያሰብን ለዚህ ያደረስከኝ ጌታዬ እኔ ማን ነኝ ብለን አታርጉሉበታል ብለህ ሳትንቀኝ ብለን እግዚአብሔርን እናመሰግናለን ማለት ነው። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ይሁን። ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስላል። እግዚአብሔር ከሁላችን ጋር ይሁን። ሌላ ጊዜ በሌላ ቪዲዮ እስክንገናኝ እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።